ሰላም በዛሬው ቱቶሪያላችን የምናየው አንድ ጥናታዊ ጽሑፍ ተሰርቶ ካለቀ በኋላ የመጨረሻው ስቴፕ የሆነው የመጨረሻው ደረጃ የሚሆነው ምንድነው ለእያንዳንዱ ከቨር ፔጅ ነምበር መስጠት ምናምን የሚለውን ነገር እናያለን ማለት ነው። ስለዚህ እሱን ለማድረግ መጀመሪያ የምናያቸው ነገሮች ይኖራሉ። እነሱም የመጀመሪያው ከቨር ፔጅ መኖሩን እናረጋግጣለን። ከዛ ለቴብል ኦፍ ኮንተንት ወይም ለማውጫው ያስቀመጥነው አንድ ፔጅ መኖሩን እናረጋግጣለን። ከዛ እንደ አክኖሎጅመንት ኦብዘርቬሽን ያሉ ነገሮች በየያው እንደየጥናት ጽሑፉ እንደተሰራው ይለያያል። ከዛ ከቁጥር የሚገቡ ከቁጥር የማይገቡ ነገሮች ይለያሉ ማለት ነው። ከዛ ውጪ እዚህ ጋር ሲመጣ እንደ ቻፕተር 1 ምናምን ያሉ ነገሮች በሄዲንጋቸው መሰረት እናንተ በስነ ስርዓት ስለመስራታችሁ ማረጋገጥ ነው። ለምሳሌ እንደ ቻፕተር የሆነ መጀመሪያ ርዕስ የሆኑ ነገሮች ሄዲንግ ላይ ይቀመጣሉ እንደ ኢንትሮዳክሽን ያሉ ነገሮች። ቀጥሎ እንደዚህ እንደ ንዑስ ርዕስ የሚቀመጡ ቁጥሮች ያሏቸው ደግሞ ሄዲንግ ቱ ላይ ይቀመጣሉ። ከዛ ውጪ እንደዚህ ወርታች እየወረድን ስናይ ለምሳሌ እዚህ ጋር ኦብጀክቲቭ ተብሎ ስፔሲፊክ ኦብጀክቲቭ ምናምን ሲኖር በአንድ ርዕስ ስር ሌሎች ንዑስ ርዕሶች ሲኖሯቸው ደግሞ አንድ ሄዲንግ ይጨምራል ማለት ነው። የቀድሞቹ ሄዲንግ ቱ የነበሩ አሁን ይሄ ኦብጀክቲቭ ሄዲንግ 1.5 ይላል። ሄዲንግ ቱ የነበር 1.5 አንድ ሲል ወዴት ይሄዳል? ወደ ሄዲንግ ሲደር ለምሳሌ ያክል እዚህ ጋር 1.5.11 ቢል ደግሞ ወደ ሄዲንግ 4 ይሄዳል ማለት ነው። ስለዚህ እያንዳንዱ በምትሰሩት ጥናታችሁ በሚመለከተው የርዕሶች ጉዳይ ሁኔታ ውስጥ ይጠቃልላል ማለት ነው የሚቀጥለው ጉዳይ። ስለዚህ ይሄንን ካደረግን የመጀመሪያ የምንሰራው ስራ ምንድነው? እነኚህን ነገሮች በትክክል መስራታችንን ካረጋገጥን በኋላ እያንዳንዱን ነገር በትክክል ካረጋገጥን በኋላ እንዴት አድርገን ነው ለእያንዳንዱ ፔጅ ከሚያስፈልገው ጀምሮ በሮማን ነምበር በአረቢክ ነምበር መስጠት የምንችለው የሚለውን ነገር እናያለን ማለት ነው። እሱን ለማድረግ መጀመሪያ የምናደርገው ነገር ምንድነው? ለሁሉም ፔጅ ነምበር እንሰጣለን ማለት ነው። ይሄም ማለት አንዴ ኢንሰርት ውስጥ እንገባለን። ከዛ ፔጅ ነምበር እንልና ፔጅ ነምበር ካሉ በኋላ እዚህ ጋር ቦተም ኦፍ ፔጅ የሚል አለ። ከዛ ኦፕሽን ቀርቦልናል። ከዚህ ከአራቱ ውስጥ የትኛው ይሻላል ነው። በግራ ያለ፣ መሃል ላይ፣ ቀኝ። ለምሳሌ እኛ መሃል ላይ እናድርገውና እንቀጥል። ስለዚህ መሃል ላይ ስናደርገው ይሄው ፔጅ ነምበሮቹ ለእያንዳንዱ ፔጅ ተሰጥቷል። ከዛ ይሄ ከተሰጠ በኋላ ምን እናደርጋለን? እኛ ለምሳሌ እኛ የምንፈልገው ከቻፕተር 1 ጀምሮ አንድ ብሎ እንዲጀምርልን ስለሆነ እዚህ ቻፕተር 1 ጋር እንሄድና ቻፕተር 1 ጋር ከሄድን በኋላ ይሄን ቻፕተር 1 አንድ ብሎ እንዲጀምርልን ከፈለግን በማይክሮሶፍት ወርድ እያንዳንዱ ፔጆች ተያያዥ ስለሆኑ መጀመሪያ ምን ማድረግ አለብን? ይሄንኛውን የቻፕተር 1 ብሎ የሚጀምረውን ፔጅ ከዚህኛው ከአራተኛው ገጽ ካለው የመጨረሻውን ጽሑፍ ጋር ብሬክ እናደርገዋለን ማለት ነው። ይሄም ማለት ምንድነው? ቻፕተር 1 ብሎ ከመጀመሩ በፊት የአምስተኛው ፔጅ የመጨረሻዋ እቺ ነጥቧ ያለችበት ቦታ ላይ ክሊክ እናደርጋለን ማለት ነው። በመቀጠልም ይሄንን ፔጅ ብሬክ ለማድረግ ምን እናደርጋለን? ፔጅ ሌአውት ውስጥ እንገባና ፔጅ ሌአውት ከገባን በኋላ ብሬክስ የሚላል ከዛ እዚች ብሬክስ ላይ ክሊክ እናደርጋለን። እዚች ብሬክስ ላይ የሚለው ላይ ክሊክ ካደረግን በኋላ ኔክስት ፔጅ የሚላል እዚህ ኔክስት ፔጅ ስናደርገው ምን እናደርጋለን? የሚቀጥለው ይሄኛው ፔጃችንን ብሬክ አደረግነው ማለት ነው። ይሄው ወርታችሁ ወርዷል። ስለዚህ ምን እናደርጋለን? እችታችሁ ወረረችብን ለመመለስ እንደዚህ ዲሌት እያልን የምንፈልገው ቦታ ላይ እስክደርስ ድረስ እናመጣታለን ማለት ነው። አሁን የመጀመሪያው መሰራን ፔጃችንን ብሬክ አደረግነው ማለት ነው። በመቀጠል እዚህ ጋር ብሬክ ስታደርጉ ባች ብሬክ ያደረጋችሁባት ፖይንት እንደዚህ ፊደሉ በጣም ሰፋፊ የሆነ ስፔስ ከፈጠረባችሁ በቀላሉ ኢንተር በመንካት ማስተካከል ትችላላችሁ ማለት ነው። ይሄን ካደረጋችሁ በኋላ ምን እናደርጋለን? ለምሳሌ እዚህ ጋር ቻፕተር ላይ መሆናችንን ብሬክ ማድረጋችን ካረጋገጥን በኋላ ለምሳሌ ብሬክ ያደረግንበት ቦታ ላይ በአጋጣሚ ሴቭ አድርገን ወተን ግን የቱ ጋር ነበር ሴቭ ብሬክ ያደረኩት ብለን ካሰብን በቀላሉ ምን እናደርጋለን? ሆም ውስጥ ትገባላችሁ። ሆም ውስጥ ከገባችሁ በኋላ እቺ ምልክት አለች። ከዛች ምልክት ክሊክ ስታደርጓት ወደ ላይ ስትወጡ ይሄው ሴክሽን ብሬካችሁ የት ነው ይላል። ኔክስት ፔጁ ላይ ነው ብሬክ የተደረገው ማለት ነው። ስለዚህ በቀላሉ ሴክሽን ብሬካችንን መለየት እንችላለን ማለት ነው። ይሄ ማለት ምንድነው? ፔጁ አንድ ብሎ እንዲጀምርልን የምንፈልገውን ፔጅ ብሬክ ያደረግንበትን ቦታ የሚገልጽልን ነው ማለት ነው። ስለዚህ የትኛው ነው ሴክሽን ብሬክ ያደረጋችሁት ኔክስት ፔጅ ነው ብሎ በቀላሉ ይነግረናል ማለት ነው። ስለዚህ ለማጥፋት እቺ ሴክሽን ብሬክ የምትለዋን ጽሑፍ ራሷን መልሶ መንካት ነው። በመቀጠል የምንሰራው ምንድነው? ይሄንን ፔጅ እኛ ቻፕተር 1 የሚለውን አንድ ብሎ እንዲጀምርልን ስለምፈልግ እንዴት አድርገን ነው አንድ ብሎ እንዲጀምር ማድረግ የምንችለው የሚለውን እናያለን ማለት ነው። ይሄንንም ለማድረግ እዚህ ጋር 5 ብሎ ያለውን ቁጥር ላይ 5 ቁጥር ላይ ፉተሩ ላይ ወይም ፔጅ ነምበር የተሰጠበት ቦታ ላይ ደብል ክሊክ እናደርጋለን። ይሄን ደብል ክሊክ ካደረግን በኋላ ሰሌክት አድርገን እዚህ ጋር ያው ሆም ኢንሰርት ፔጅ ሌአውት ምናምን ይላል። ለምሳሌ ጽሁፉ ላይ ስትሆኑ
ከቪው ቀጥሎ ዲዛይን የሚል ታብ የለም። ግን እዚህ ጋር 5 ቁጥር ላይ ፉተሮ ደብል ክሊክ ስታደርጉ ግን ምን ይመጣል? ዲዛይን የሚል ታብ ይመጣል ማለት ነው። ስለዚህ በሁለት መንገድ ይሄንን ፔጅ ነምበር ከምትፈልጉት ማስጀመር ትችላላችሁ። አንደኛ እዚሁ ዲዛይን ውስጥ ያለውን ፔጅ ነምበር የሚለውን በመንካት አልበለዚያ ደግሞ እዚህ ኢንሰርት ውስጥ ገብታችሁ እዚሁ ጋር ተመሳሳይ ነው ፔጅ ነምበር በመንካት ከዛ ፎርማት ፔጅ ነምበርስ የሚል አለ። ከዛ እዚህ ፎርማት ፔጅ ነምበርስ ላይ መንካት አልበለዚያም ደግሞ ከፈለጋችሁ እዚህ ዲዛይን ውስጥ እያለም ምን ታደርጋላችሁ? ፔጅ ነምበር ከዛ ፎርማት ፔጅ ነምበርስ ትሉታላችሁ ማለት ነው። ሁለቱም አንድ አይነት ነው የሚሄደው ስቴፕ። ስለዚህ መጀመሪያ አሁን ፎርማት ነምበራችን ምንድነው ነው የኛ 1 2 3 ነው አይደል? እዚህ ጋር ግን ብዙ አይነት ፎርማቶች አሉ። ሰረዝ እያደረገ አንድ ይሆንላችሁ ኤቢሲ በስሞል ሌተር በካፒታል ኤቢሲ በሮማን ነምበር በስሞል በሮማን ነምበር ካፒታል ይላል። እኛ ግን አሁን የምንፈልገው ምንድነው 1 2 3 ብሎ እንዲጨመር እንዲቀጥልልን ስለሆነ የምንፈልገው ኦሬዲ ያንን ብሬክ ያደረግነው ፔጅ ስለሆነ ስታርታት የምትለዋን እዚህ ጋር እንመጣና አንድ የምትለዋን ስታርታት ላይ ስንነካው አንድ ይመጣል። ካልመጣም እንጽፍለታለን ማለት ነው ስታርታት ብለን ከዛ ኦኬ ስንለው ይሄው እሱ አንድ ብሎ ይጀምርልናል ማለት ነው። ይሄው ከላይ ያለው ፔጅ አራተኛ ነው ብሬክ የተደረገበት። ከታች ደግሞ ይሄው ከምንፈልገው ፔጅ ላይ ስንት ብሎ ጀምሯል? አንድ ብሎ ጀምሯል። ቀጥሎ 2 3 እያለ ይሄዳል ማለት ነው። አሁን እዚህ ጋር አንድ ማድረግ ያለብን ነገር ምንድነው? እዚች ጋር አንድ ብለን ያደረግናት ፔጅ ላይ ብሬክ የተደረገው ፔጅ አንድ ብሎ የጀመረበት ላይ ምን ፈልጋለ? እቺ ሊንክ ቱ ፕሪቪየስ የምትለዋለች። እቺ ሊንክ ቱ ፕሪቪየስ አክቲቭ ሆና ከተቀመጠች ምንድነው ከላኛው ፔጅ ማንኛውም ስራ ሲሰራ ሊረብሽ ስለሚችልና ስለሚረብሸንም ምን እናደርጋለን? ከላኛው ፔጅ ጋር ምንም አይነት ግንኙነት እንዳይኖረው ምን እናደርጋታለን? ሊንክ ቱ ፕሪቪየስ የምትለዋን ምን እናደርጋለን? ኢንአክቲቭ እናደርጋታለን ማለት ነው። ስለዚህ ይሄ ፔጅ ይሄንኛው ፔጅ ከዚህኛው ፔጅ ጋር በምንም አይነት መንገድ አይገናኙም ማለት ነው። ስለዚህ እዚህኛው ፔጅ ላይ እንኳን ጽሁፍ እየጨመርን ብንሄድ ምንም አይነት የሚፈጠር ችግር የለም ማለት ነው። ይሄ የመጀመሪያው አንደኛው ስቴፕ ነው። ቀጥሎ የምንሰራው ደግሞ ከዚህኛው ፔጅ እንደ ኦብዘርቬሽን አክኖሎጅመንት ምናምን የሚሉ ደግሞ ፔጆች አሉ ማለት ይሄ ምንድነው ፔጅ ነምበሮቻቸው በሮማን ነምበር የሚጀምሩት ማለት ነው። ስለዚህ ይሄን ፔጅ በሮማን ነምበር የሚጀምሩት ፔጅ ነምበሮች እንዴት አድርገን ነው እነሱን ደግሞ ለብቻቸው ሮማን ነምበር አንድ ብሎ መስጠት የምንችለው የሚለው እናያለን። ይሄንንም ለማድረግ ምን እናደርጋለን? ለምሳሌ ከኦብዘርቬሽን ከዚህ ከሆነ ከአክኖሎጅመንት ከሆነ የሚጀምረው በሮማን ነምበር አንድ ብሎ የሚጀምረው ከዚህ ከሆነ ምን እናደርጋለን? ከአክኖሎጅመንት በፊት ያለው አንድ ለቴብል ኦፍ ኮንተንት የተሆነበት ቦታ ላይ እንሆናለን ማለት ነው። የሆነ ፊደል አስቀምጠን በኋላ ጽሁፉን ስለምናጠፋው ስለዚህ እዚህ ጋር ነውና ምን እናደርጋለን? ፔጅ ሌአውት ብለን ብሬክስ እንላለን ማለት ነው። ብሬክስ ካልን በኋላ እዚህ ጋር ኔክስት ፔጅ የሚል አለ ማለት ነው። እዚህ ኔክስት ፔጁን ስንነካው ብሬክ አደረገልን። ስለዚህ ዲሌት ብለን ወደ ላይ እንመልሰዋለን። የቀድሙን አክኖሎጅመንት ያለ እንዲያመጣልን ማለት ነው። እንደዚህ አድርገን እናመልሰዋለን ማለት ነው። ስለዚህ አሁን አክኖሎጅመንትን ከሰራን በኋላ ኦሬዲ ይሄንን ፔጅ ከላይ ብሬክ ስላደረግ ነው አሁን እቺን 3 ቁጥር የምትለውን በሮማን ነምበር አንድ ብሎ እንዲጀምርልን እዛው ላይ ደብል ክሊክ እናደርጋለን። ከዛ ሰሌክት እናደርጋለን። ተመሳሳይ ስቴፕ ነው የቀድሙን ነው የምንጠቀመው። ከዛ ፔጅ ነምበር እንላለን። ከዛ ፎርማት ፔጅ ነምበርስ ይላል። እዚህ ፎርማት ፔጅ ነምበርስ ውስጥ ከገባን በኋላ እዚች ጋር ፎርማት ነምበራችንን እንቀይራለን ማለት ነው። ከፈለግን በካፒታል ሌተር ከፈለግን በስሞል ሌተር ሮማን ነምበር እናደርጋለን። አለበለዚያ ደግሞ ኤቢሲ ማድረግ እንችላለን። ለምሳሌ እኛ በሮማን ነምበር አይ ብለን ቢሆን የምንፈልገው ከዚህ አይ ምናምን በሚለው ሰሌክት ካደረግን በኋላ ስታርት አት የምትላለች ከዛ አይ መሆኗን ማረጋገጥ ነው እዚህ ጋር ማለት ነው። እዚህ ጋር በአይ አድርገን የጀመርነው እዚህ ጋር በአይ አድርገን እናስጀምረዋለን። ከዛ ኦኬ እንለዋለን ማለት ነው። አሁንም መረሳት የሌለበት ነገር አሁን ከላይ ያሉት ፔጆቻችን ቁጥር ስለማይኖራቸው አሁን ቁጥር እንዲኖረው ቁጥሩ እንደዚህ ሆኖ ሊንክ ቱ ፕሪቪየስ ኢንአክቲቭ ካልተደረገ እነኛን ቁጥር እንዳይኖራቸው ማድረግ አንችልም ማለት ነው። የከቨር ፔጅ ቴብል ኦፍ ኮንተንት ቁጥር ስለማይኖራቸው ስለዚህ ምን እናደርጋለን? እዚች አንድ ላይ ሰሌክት አድርገን ሊንክ ቱ ፕሪቪየስ የምትለዋን ኢንአክቲቭ እናደርግና እንጨርሳለን ማለት ነው። አሁን በመቀጠል ምንድነው የምንሰራው? እነኚህ ከላይ ያሉ እነኚህ አሁን ለምሳሌ አንድ አለን ከዛ እዚህ ጋር ሁለት አለንና ቻፕተር 1 ጋር ሲመጣ አንድ ይላል ማለት ነው። ስለዚህ አሁን ከዚህ በፊት ያሉ ፔጆች ኤቢሲ ምናምን የሚያስከትሉ ሌሎች የራሳችሁ ጽሁፎች ካሏችሁ በዛ መንገድ ማስቀመጥ ትችላላችሁ። አለበለዚያ ግን በቃ ያሏችሁ ነገሮች እነኚህ ብቻ ከሆኑ በዚህ መንገድ እየተከተላችሁ መስራት ትችላላችሁ። ካልሆኑ ደግሞ እነኛው ለምሳሌ የሚቀጥሉት ፔጆች ከላይ ያሉት ፔጆች መጀመሪያ ላይ የመጡት ሁለት ገጾች በምንም አይነት መንገድ ጽሁፍ ከሌላቸው ቁጥር የማይሰጣቸው ከሆነ ምን ታደርጋላችሁ? ቀድም እዚህ ጋር ኢንአክቲቭ አድርገን
ሊንክ ቱ ፕሪቪየስ የሚለው ስለዚህ ከላይኛው ያሉትን ቁጥሮች ብናጠፋቸው ምንም አይረብሸብንም ማለት ነው። ስለዚህ እዚህ ጋር እንመጣና ዲሊት እናደርገዋለን። ይሄው ከላይ ያለውም ዲሊት ይሆናል ማለት ነው። ስለዚህ አሁን የመጨረሻ የቀረ ምንድነው እስካሁን የሰራነውን ነገር ቴብል ኦፍ ኮንተንቱን መስራት ነው ማለት ነው። ስለዚህ ይሄንኛው ቅድም ያመጣነው ለመስራት እንዲመች ነው። ሶሪ። ስለዚህ እዚህ ጋር ኢንተር እንልና ቴብል ኦፍ ኮንተንቱን ካመጣን በኋላ እናጠፋዋለን ማለት ነው። ስለዚህ ይሄኛው ሪፈረንስስ የሚል አለ። እዚህ ሪፈረንስስ ጋር ከመጣችሁ በኋላ ምን ታደርጋላችሁ? ቴብል ኦፍ ኮንተንት ይላል። እዚህ ቴብል ኦፍ ኮንተንት ላይ እዚህ ጋር እንደምታዩት ሄዲንጓን ከመጀመሪያ ይሆናል። ከዛ ሄዲንግ ቱ ሲል ገባ ይላል። ሄዲንግ ሲ ደግሞ ከሄዲንግ ቱ ገባ ይላል ማለት ነው። ስለዚህ እንደዚህ አይነት ያለውን አቀማመጥ የትኛውን እናንተ ትመርጣላችሁ ነው የመጀመሪያው ጥያቄ ማለት ነው። ስለዚህ የመጀመሪያው ይሄንን ከመረጣችሁለት ይሄው ልክ ቀድም በተባለው መሰረት ይቀመጣል ማለት ነው። አሁን የኛውን ጽሁፍ ስለማንፈልገው ማጥፋት እንችላለን። ይሄ ጽሁፍ የተገባው ወረቀቱን አንድ ፔጅ ነፃ ፔጅ እንዲኖረን ስላሰብኩ ነው። ስለዚህ እዚህ ጋር ይሄንን እናንተ በራሳችሁ መንገድ ስሙን ማስተካከል ትችላላችሁ ማለት ነው። እዚህ ጋር ቴብል ኦፍ ኮንተንት ብላችሁ ቴብል ኦፍ ኮንተንትስ ካላችሁት በኋላ ኢቭን እዚህ ጋር ጥቁር እንዲሆንላችሁ ከፈልጋችሁ እዚህ ጋር መታችሁ ማጥቆር ትችላላችሁ ማለት ነው። ስለዚህ አሁን ይሄው እንደምታዩት ምን ሆኗል? ቴብል ኦፍ ኮንተንታችንን ሰርተን ጨርሰናል ማለት ነው። ስለዚህ አሁን ከቨር ፔጅ የሚለው ላይ ፔጅ ነምበር የለውም። እዚህ ቴብል ኦፍ ኮንተንታችን ላይ ፔጅ የለውም ማለት ነው። ከየት ይጀምራል? እዚህ ጋር አክኖሎጅመንት ብሎ ከሚጀምረው በሮማን ነምበር 1 ይጀምራል። ቀጥሎ በሮማን ነምበር 2 ይላል። ከዛስ 1 2 እያለ በትክክል ይሄድልናል ማለት ነው። እስካሁን አጠቃላይ ያለው ነገር ይሄንን ይመስላል ማለት ነው። እንዲሁ አንዳንድ በተጨማሪም ለምሳሌ እየሰራችሁ ለምሳሌ ስቴትመንት ኦፍ ዘ ፕሮብሌም ላይ የምትጨምሩት የሆነ አዲሽናል ነገር ካለ እና ከፊት ያሉባችሁ ገጾች በጣም ብዙ ከሆኑባችሁ በቀላሉ ሊሚቴሽን ላይ ማስገባት ከፈለጋችሁ ለምሳሌ ኮንትሮልን ትጫኑ። እዚህ ሊሚቴሽን ላይ ክሊክ ካደረጋችሁ በኋላ ኮንትሮልን ስትጫኑት ወደ ሊንክ የምትቀየር ምልክት አለች። አላው ላይ ክሊክ ስታደርጉ በቀላሉ ይሄድላችኋል፣ ሊሚቴሽን ጋር ይሄዳል ማለት ነው። ልክ በዚህ መንገድ ማድረግ ይቻላል፣ መስራት ትችላላችሁ ማለት ነው። በተጨማሪም ደግሞ ለምሳሌ እየሰራችሁ እዚህ ላይ አንድ ተጨማሪ ርዕስ ብትጨምሩ ለምሳሌ ፈንክሽን የሚል አንድ ርዕስ ብትጨምሩለት እንዴት አድርጋችሁ ማስተካከል እንደምትችሉ በዛው እናያለን። ፈንክሽን ለምሳሌ ፈንክሽን 1.7 ከሆነ መጀመሪያ እዚህ ጋር ምን አደርጋለሁ? ፈንክሽንን ሰሌክት አድርገን ያው ሃይፖቴሲስ የሚለው ለምሳሌ 1.6 ወይም ባለ 2 ዲጂት የሆኑ ርዕሶች ሄዲንግ ቱ ላይ ስለሚቀመጡ እዚህ ጋር ፈንክሽን ላይ እንመጣና ሄዲንግ ቱ እናደርገዋለን። ከዛ ቁጥሩ 1.7 ስለሚሆን 1.7 ነጥብ ብለን ካስቀመጥን በኋላ ይሄንን ጀስት ወደ አውቶማቲክ ከለር እንቀይረውና ከዛ እዚህ ጋር ለምሳሌ ያክል የራሳችንን የሆነ አንድ ጽሁፍ ለምሳሌ ይሄንን ቢሆን ድጋሜ ብለን እናስብ። ይሄን ከሆነ ይሄን ካስቀመጣችሁ በኋላ ምን ታደርጋላችሁ? ለምሳሌ ይሄን 1.7 የሚባለውን አስገባችሁ ማለት ነው። ስለዚህ 1.7 ስታስገቡ እዚህ ጋር እንዴት አድርጋችሁ ነው የመጀመሪያው ቴብል ኦፍ ኮንተንታችሁ ላይ በቀላሉ ማስገባት የምትችሉት የሚለው እናያለን። ስለዚህ እንዴት ነው አፕዴት ማድረግ የሚቻለው? ምክንያቱም ይሄን አጥፍቶ መስራት ስለማይጠበቅብን ማለት ነው። ስለዚህ ላው ላይ ክሊክ ታደርጋላችሁ። ከዛ እዚህ ጋር አፕዴት ቴብል የምትላለች እዚህ አፕዴት ቴብል የምትሏን ከነካችሁ በኋላ አፕዴት ኢንታየር ቴብል የምትሏን አፕዴት ኢንታየር ቴብል የምትሏን ራዲዮ በተን ሰሌክት አድርጋችሁ ኦኬ ስትሉት ምን ያደርግላችኋል? 1.7 ፈንክሽን የሚለውን ራሱ ያስገባላችኋል ማለት ነው። የዛሬው ይሄንን ይመስላል። አመሰግናለሁ።